ካሌብ በስተመጨረሻ ዝምታውን ሰበረ። ቲናን በሽጉጥ አናቷን ብሎ ፈንክቷታል። እስከ ዛሬ ድረስ እንደፈለገች እየተጫወተችና በአባቱ ላይ የስቃይን ጉድ ያበላችው ጉደኛ ሰው ናት። ለመጨረሻ ጊዜ አርፈሽ የማትቀመጭ ከሆነ ቲና የሚደርስብሽን አደጋ መቀበል አያቅትሽም ብሎ አስፈራርቷት ነበር። እሷም እንግዲህ ምንም አባከ ልታመጣ አትችልም በገዛ ቤቴ ብላ መኝታ ክፍል ገብታ የካሌብንና የአባባን ልብስ በሻንጣ ከቆጠረች በኋላ ተቀመጡበት ሳሎን መጣችና በሉ ቤት የለቃችሁ ውጡ፣ ከዚህ በላይ እንድትቀመጡም ሆነ እንድትጫወቱብኝ በፍጹም አልፈቅድላችሁም። እኔ ቲና እኮ ነኝ። ስማ የካሌብ አባት፣ ቤቱንም ቢሆን ወደህና ፈቅደህ ፈርመህ ሰጥተኸኛል። ከዚህም በላይ እናንተን የመሸከም ግዴታ የለብኝም ብላ ዛቻ ዛቸችባቸው። አባባን አንገቱን ሴት አድርጋ ሻንጣውን በእጁ እንዲይዝ እየታገለች ሳለ ካሌብ ደግሞ ራሱን መቆጣጠር አቅቶት የአባቱን ሽጉጥ ይዞ አናቷ ላይ ደቅኖባታል። ዳኒ ከቲና ጋር ሆኖ እስካሁን ቆይታውን ያደረገው ለገንዘብና ለጥቅም ብቻ ነበር። ትሁቴ ከአባባ ጋር ሆና ቲናንና ዳኒን እንደው በዝምታ እየተበቀሏቸውና እያበሸቋቸው እያናደዷቸው ነበር። አሁን ላይ ደግሞ ቲና ፎርጅድ ወረቀት ይዛ ቤቱ የኔ ነው እያለች አባባ ላይ እየደነፋችበት ትገኛለች። ስማ የካሌብ አባት፣ የሰጠሁህ ለአንድ ሳምንት ጊዜ ነው። ከዚህ ከቤት ቤት ተከራያችሁም ጎዳና ወጣችሁም እንድትወጡልኝ ይፈልጋለሁ። አንድ ሳምንት ካለፈ ግን እኔ ቲና የክፋትና የመጥፎነትን ጥግን አሳያለሁ እያለች አባቱ ላይ መደንፋት ጀመረች። አባባም ተናደደና ስሜ ቲና፣ እኔ እኮ እንድታረጊ ነበር የኔ ልጅ ቤቱን የሰጠሁሽ። እኔ ከቤቴ ወዴት አባቴ ነው የምሄደው? ይህን ቤት እኮ በጣም እወደዋለሁ። አትፈታተኝኝ። ለካ አንቺ ልትበቀኝ ነበር እንዴ? እንደዚህ ከቤቴ ልታስወጪ ነበር እንዴ እንደዚህ አደረግሽኝ ብሎ አላት። እኔ አሁን እሮሮና ጭቅጭቅ መስማት አልፈልግም። ያም ሆነ ይሄ ከቤቴ ውልቅ ብላችሁ እንድትሄዱልኝ ነው የምፈልገው ብላ ትዕዛዝ ሰጠች። ወይ ጉድ! አባባም ተናደደና ከካሌብ ጋር ካፌ ላይ ቁጭ ብለው ቡና እየጠጡ ማውራት ጀመሩ። የኔ ልጅ የተሰጠን ጊዜ 1 ሳምንት ነው። በ1 ሳምንት ውስጥ ቤት ተከራይቼ እንዲወጣ ትዕዛዝ ሰጥታኛለች። አየህ እንዴት እንደምትጫወትብን አባዬ። እኔስ አሁን ላይ ሰልችቶኛል። እባክህ ይሄ ጨዋታ ይበቃናል። ወደ ራሳችን ህይወት እንመለስ። እችሊ ከዚህ ከቤት እናስወጣትና በቃ ይሄ ነገር እዚሁ ላይ ያቁም እያላለ ካሌብ አትርመጥመጥ። እኔ 2 አመት ሙሉ ዊልቸር ላይ ተቀምጬ ቀዝቃዛ ውሃ እንዲሁም ደግሞ ምበላውን ምግብ ሁሉ እየደፋችብኝ መታ ሲጥ እያደረገችኝ ከዊልቸር ላይ ስንት የመሬት ላይ እንዳፈረጠችኝ እኔ ነኝ የማቀው። ያን ሁሉ ስቃይና መከራ ተሸክሜ የኖርኩት ለአንተ ለልጅ ስለው፣ አሁንም እንኳ እውነታውን እያየህና እውነታውን እየሰማህ በጭራሽ እያመንክ አይደለም። ዓይንህንም እየገለጥክ አይደለም። ጭራሽ ስትመጻደቅብኛለህ እንዴ? ምን የማትረባ ነህ? እኔ አሁን ላይ የምፈልገው የዳኔን ሚስት ኤደንን ባታገባት እንኳ አብረህ መኖር እንኳ ባትችል ከሷ ጋር እየሆንክ እሱን እንድታናድደውና እንድታበሽቀው ፈልጋለሁ። አንተ ግን ሁኔታ በፍራቻ የተሞላ ነው። እኔንም እዚህ ውስጥ ባታስገባኝ በጣም ደስ ይለኛል ብሎ አባባ ተናዶ ከዛ ቦታ ሄደ። ካሌብን ብቻውን ቀረና ወይኔ አባዬ፣ እንደው ከዚች አረመኔና እርኩስ ጋር ፈጣሪ አገናኝቶኝ አባዬን በእኔ ምክንያት እንደዚህ ይሰቃይብኝ እያለ ማዘን ጀመረ። ትሁት ወደ ቲና ዘንድ ሄደችና እንደ እስከዛሬው እንደፈለገችው ፈነጨችባት። በጥፊ ያለቻት፣ ምን አለቻት፣ ገረድ አለቻት፣ ብዙ ነገር አለቻት። ቲናም ደግሞ እኔ ለዚህ ለቤት ሰርቼ በጉልበቴ ላቤን ጠብ እያደረግኩኝ ነው ገረድ ሆንኩት። አንቺ ግን የምንና እንዴት ገረድ እንደሆንሽ እውነታውን ታውቂዋለሽ። ቲና
ከልክ በላይ አታበሳጭኝ። አሁን እጥፍጥፍ አርጌ እዚህ በርሚን ውስጥ ሳላስገባሽ ውልቅ በይልኝ ብላ አለቻት። ትሁት ልንገርሽ ብዬ ነው በጊዜ ጓዝና ኮተትሽን ይዘሽ ጎዳናም ወደቅሽ የትም ወደቅሽ መውጫችሁ ሰዓት ደርሷል። ችግር የለውም ከአውሬ ጋር እኮ ለመላቀቅና ለመለያየት ቀጠሮና ጊዜ አያስፈልግም ብላ አለቻት። ሰላም ሰላም ሰላም! ውድ የተከበራችሁ የደሴዋ እርግብ ቤተሰቦች እጅግ በጣም ተወዳጅና በጉጉት ስንጠብቀው የነበረው የግፈኛው ሚስትና የቤት ሰራተኛዋ ፍጥጫ ትሁቴ ድራማ እንደቀጠለ ይገኛል። አባባ ትዕግስቱን ነው ያጣው። ቲና ወደ ምኝታ ክፍል ገብታ የካሌብንና የአባባን ልብስ በሻንጣ እየቆጠረች ሳለ አባባ ግን በጣም ስለተናደደችና ስሜታዊ ስለሆነች ከቤት ልትጠፋ ነው ብሎ ወረቀቱን እንዳትሰርቅበት ከቁም ሳጥን ከፍቶ ወረቀቱን ወደ ሳሎን ይዞ መጣ። ካሌብ ካጠገቡ ቁጭ ብሎ ነበርና እንደ አባዬ ይሄ ደግሞ ምንድነው ያመጣኸው ብሎ ሲለው የቤርቱ ካርታ ነዋ። ልጅቱ እኮ በጣም ተናዳ ልብሷን በሻንጣ እየቆጣጠረች ነው ያለው። ምን እንደሚከሰትና እንደሚፈጠር የምናውቀው የለም። ካሌብ ጠንከር ብለህ ራስህ ልትጠብቅ እፈልጋለሁኝ። አሁን ላይ ልጅቱ ከሚባለው በላይ በጣም ሰክራለች ተባባሉ። ከዛ ተዋባዬ ተው ልለምንህ፣ ይሄ ነገር እዚሁ ላይ ያብቃ። ኡፍ አሁንስ ምን አስጠላኝ ያንተ ሮሮ ብሎ አለ ማለት ነው። ዳኒ እንግዲህ ውጭ ቆይቶ ከቲና ጋር ሲመጡ ኤደንና አባባ እንዲሁም ደግሞ ካሌብና ትሁት ቁጭ ብለው እንደተለመደው ቡናቸውን እየጠጡ እየተጫወቱ ነበር። ኤደንም በድንገት ዳኒንና ቲናን ስታያቸው በጣም የተለየ ስሜት ተሰማት። ከዛ ቲና ደግሞ አጠገቧ ቁጭ አለችና ኤደን እባላለሁ ብላ ኤደን ሰላም አለቻት ቲናን። ቲናም ደግሞ ፊቷን ኮስትርትር አርጋ ቲና እባላለሁኝ ብላ አለች። ኤዱ ብድግ አለችና አባባን ሰላም ብላ አባባ መሄድ አለብኝ ልሄድ ስል ነበር የመጡትና ደህና ዋሉ ብላ ስትል የኔ ልጅ ካሌብ ተነስና ሸኛት እንጂ ተነስና ኤደንን እያለ ማፍጠጥ ጀመረ። ከዛ አይ እኔ ሸኛታለሁ ብሎ ካሌብ ዳኒ ተናገር። ከዛ ቲናም ደግሞ ፍጥጥ ብላ እንዴ ምንድን ነው የምትለው? እሱ ይሸኛት አንተ ምን ቤት ነህ ብላ ፈጠጠችበት ቲና ዳኒ ላይ ማለት ነው። ዳኒም ኤዱን እዛ ሲያት በጣም ተናዷል። የሆነ ውስጡ ሌላ ስሜት ውስጥ ገብቷል። ቲናንም ሁኔታዋን ሳያት ከባድ ጦርነትና ነገር የሚፈጠር መስሎት እየተንቀጠቀጠ ነበር። ኤዱዬም እንግዲህ አይ ችግር የለውም ጋሼ ዳኒ ይሸኘኛል ብላ ከዛ ከቤት ወጣች። ግራ ተጋባች። ቲና የምትሆነው ግራ ገባት። የቲናን መናደድና መቃጠል ዳኒ መቆጣጠር አቅቶት ሲመጣ አንገቱን ሲጥ አደረገችው። እባክሽ ልቀቂኝ፣ አትጨማለቂ። አሁንስ መስመርና ልክሽን አልፈሻል። ሲሚ ቲና፣ እኔ ካየሽ ሰው ጋር እንድትጠረጥሪኝና ሌላ ነገር እንድታስብ አልፈልግም። ከዚህ በላይ ደግሞ በእኔ ላይ እንድትጫወችብኝ አልፈልግም። ሲጀመር አንቺ ፍቅር ሳይሆን ገንዘብ አጨልሎሻል። እባክሽ ተይኝ ብሎ ግፍትርትር አድርጎ ከዛ ከቤት ትቷት ሄደ። ተመልሶ መጣና የኤደን ሁኔታ ልክ እንዳልነበር እንዲሁም ደግሞ ቲና ያሰበችው መንገድ እጅግ በጣም ከባድ መሆኑን ተረድቶ አባዬ ባክህ ልለምንህ በምትወደውና በምትሳሳው በአንድ ልጅህ በካሌብ ልለምንህ፣ ይሄ ነገር እዚሁ ያብቃ፣ እኔም ይበቃኛል። ቲናም ቢሆን አንተን በዚህ ልክ እንድትናገርህና እንድታከላፍትህ አልፈልግም። እሷ አሁን ላይ የምትናገራቸው ነገር በጣም ከባድ ናቸው ብሎ ሲለው የኔ ልጅ አሁንማ እንደዚህ ታረገኛለህ ብዬ አላሰብኩም ነበር። ትክክለኛና እውነተኛ የቤቱን ካርታ ብትሰጥ የምታደርገኝን አስበው። ሰው ትንሽ እንኳን ማገናዘብ ያቅተዋል እንዴ? ምንስ ቢሆን እኔን እንዳንተ ወይንም እንደ ካሌብ አድርጋ እኮ ልትናገረኝ አትችልም። ቢያንስ በርም የምበልጣት አባቷ ነኝ ብሎ ለዳኒ ተናገረ። እኮ አባዬ አንተንም በዚህ ልክ ክብርና ማንነትህን እንድታጣ አልፈልግም።
ምክንያቱም እቺ የተረገመችውን አለች ብሎ አለው። በል እንግዲህ አንተም ላለመናገር መሞከር አለብህ። ከተናገርክ የምትፈልገውንና ያሰብከውን ገንዘብ ታጣለህ። ስለዚህ የቻልክ ችልሃል፣ አርፈ ተቀመጥ ብሎ አለው። አይ አባዬ፣ እኔስ መሮኛል። ካሁን በኋላ ኤደንም ካሁን በኋላ እንድትሰቃይ አልፈልግም። ቲና እንደሆነች ከአቅም በላይ የሆነ ነገር ነው ያመጣችው ብሎ አለ። እንግዲያውስ ገንዘቡን ስለማትፈልግ አሁኑ ሂደህ መንገር ትችላለህ፣ እኔ ምንም ችግር የለብኝም ብሎ ተናገረ። ወይ ጉድ! ይገርማል። እንግዲህ ዳንም ተዛ ቦታ ላይ ተናዶ ሄደና ትሁቴ ለአባባ ውሃ ልትሰጥ ስትሄድ አባባ ደግሞ አባዬ፣ አረ ተው፣ ይሄ ነገር ይበቃል። እንደው ያንተን ክብርና ዝና እኮ መጫወቻ ነው ያደረገችው። አሁን ጭራሽ ወደ ክችን መታ ብታይ ብዙ ነገር ደንፍታብኛለች። የኔ ልጅ ራስሽን ጠብቂ። ካሌብም ወደ ኋላ ወደፊት ሳይሆን እውነታው በዚህ ሳምንት ተጋልጦ ወይ እሷ ትወጣለች ወይ እኛ እንወጣለን። ትሁቴ እስካሁን እኔና አንቺ ብዙ ነገር አልፈናል። ካሌብ ግን ይችን ትንሿን ነገር መወጣት አቅቶታል እያለ ሲል ካሌብን በመጨረሻ ልብሱን ለባብሶ መጣና አባዬ እንዴት ዋልክ? ወዴት ልትሄድ ነው? እኔ ልጅ ስራ የለም ወደ ውጭ ወጣ ብዬ ፈታ ልበል እንጂ እዚህ ቤት ሁኝ እኮ የዚችን የነገረኛ ልጅ ጮኸት እናንተን አልቻልኩትም ብሎ አለ። ቲና እንግዲህ ወደ ሳሎን ሲሄድ ሙዚቃን ከፍታ እየጨፈረች አካባቢና ሰፈር እየረበሸች ትገኛለች። ካሌብም ተናደደና ለዚህ ለቤቱ እንኳ ችግር የለውም፣ እንደፈለግሽ ሆነሽበታል፣ ባለቤትም ሆነሻል፣ ግን አካባቢና ሰፈር በዚህ ልክ እንድትረብሽ አልፈልግም ብሎ ሲላት፣ እንዴ ምን አገባህ? ቤቱ እኮ የራሴ ነው። ጥገኛ ሆናችሁ እየኖራችሁ ያላችሁት እናንተ ናችሁ። በቅርብ ጊዜ ደግሞ ከዚህ ከቤት ሳበርህ የሚሰማህን ነገር ማወቅ አያቅትም ብላለችው። ወይኔ ካሌብ ጭራሽ በገዛ ቤቴና በአባቴ ቤት እንደዚህ መጫወቻ ልሁን እያለ መናደድ ጀመረ። በመጨረሻ ላይ ስማ፣ እኔ አካውንትህን ሙሉ በሙሉ ማዘጋት እችላለሁ። ስለዚህ ፍች ከመፈታታታችን በፊት ያለውን ሀብትና ንብረት ለሁለት መካፈል እፈልጋለሁ። አይ ካልክ ግን ዘብጥያ ወስጄ ነው መወረውርህ ብላለችው። ካሌብም ደግሞ በትዕግስት ልትካፈኝ ነው አይደለ? ቤቱን አንቺ አታካፈኝም እንዴ? ወይስ የኔም ብቻ ነው የምፈልጊው ብሎ አላት። አትመጻደቅ ካሌብ፣ እስከ ዛሬ ድረስ ከሚባለው በላይ በትዕግስት ይዣለሁ። አሁን ግን ቤት ፈልጋችሁ እስከምትወጡ ድረስ ብቻና ብቻ ነው የምታገሰው። ጎዳና ላይ ብኮኑ እኔ ለራሱ ጉዳይ አይደለም ብላለችው። አረ እንደዛ ነው እንዴ እያለ ቀለደባት። እንግዲያውስ እውነቱን ልንገርሽ አካውንቴ ላይ ያለው 10,000 ብር ብቻ ነው። እሱም የቤት አስቤዛ ሁን እናሟላለን፣ ከዛ የተረፈውን እኩል እንካፈላለን ብሎ ሲላት ጨለለች። ዳኒ ጋር ደወለችና ወይኔ ጉዴ፣ አንዱን ስለው አንዱ፣ እነዚህ ሰዎች በፍጹም አልቻልኳቸውም፣ የተፈጠረ ነገር አለና ላገኘህ እፈልጋለሁ አለችው። ከዳኒ ጋር ተገናኘችና እንግዲህ የተፈጠረውን ካሌብ 10,000 ብር ብቻ ነው አካውንቴ ያለው ብሎ አሳየኝ አለችው። እና ታዲያ አንቺ ገንዘባቸውን እንኳን አታይላቸውም እንዴ? ቤቱን ወሰርሽ? ቆይ አንቺ ምንድነው ይሄን ያክል ያለፋሽበትንና ያልደከምሽበትን ስታገኝ አይደብርሽም እንዴ አላት። ዳኒ ከሆነ ጊዜ በኋላ በጣም ተቀይረሃል። የሆንከውና የተፈጠረ ነገር ካለ ንገረኝ። እኔ እኮ ለፍቅራችን ነው ይሄን ሁሉ ዋጋና መስዋዕት እየከፈልኩ ያለሁት አለችው። አይ እንደዛ አይነት ፍቅር ይቅርብኝ አለና ትቷት ሄድ ሲል ወዴት ነው? ጓደኞች ጋር ተቀጣጥሬ ያለሁ፣ እኔም አብሬህ ልሄድ። በጭራሽ ልትይዣ አትችይም። አንቺ ወደ ቤት ይሺ፣ እኔ ደግሞ ከነሱ ጋር ቆይቼ እመጣለሁ። እንዴ ታፍርብኛለህ እንዴ? ከጓደኞች ጋር ብሄድ አስተዋውቂ ሳይሉ እንዴት ነው የሚወስድሽ? ቲና እባክሽ ተረጅኝ ብሎ አላት። በመጨረሻ ላይ ተያይዘው ወደ ቤት ተመለሱ ማለት ነው። ውዴ ቻናሌ ቤተሰቦች የቲና መጨረሻ በጉጉት የምናይ ይሆናል። እስከዛውን ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።